ወስኛለሁ። ልጨፍር ነው ይሻላል። ትግቢ አልኳት። እኔም ጨፍራለሁ። ዜድዬ ሄሎ ማይ ሊትል ሲስ እንዴት ነሽ? ሃው አር ዩ? አይ ሚስ ዩ ወንድሜ። እኔ በእንግሊዘኛ ና እያወራሻል በእንግሊዘኛ ደግሞ ዛሬ ትንሽ ልጅ ይመስልሻል? ማርያም ማር አልተማርሽም ብለውኛል። እኔ መማሬን ክብጃለሁ። እኔ ራሴ ደደባያችን ትንሽ ልጅ ሆነሻል። ዛሬ ትንሽ ልጅ ሆነሻል። እስከ ዛሬስ ትንሽዬ ልጅ ስልሽ ትንሽዬ ትንጥዬ ጌታን ከምሬ ነው። አምሮብሻል። አላማረብሽም ሲሆን የዛሬ ደግሞ ውበትሽ በጣም ጎልቶ ወጣ፣ ልክ እንደ ጨረቃና ፀሐይ። ከዛሬ አገላለጽ በጣም የሚያሽኮረምመው ምናምን ታበሪ ነበር እስከዛሬ በጨለማ ውስጥ ካገኘሽ። አሁን ግን በጨለማም በቀንም 24 ወይ ማሬ ምን አለ መሰለሽ፣ እሱ የሚገልጸው አገላለጽ እና ሌሎቹ የሚገልጹት አገላለጽ፣ እሱ ሲገልጽ የሆነ ሰርነቆ የሚገባ ነገር አለ። ሌሎቹ ደግሞ ውሻ የጮኸ ነው የሚመስለኝ። ብለሰረሰሩት ገብቼ ነው የምገልጸው። በዚህ አይነት ስንት ሴት እንደሚያሰምጥ አስበሽዋል? እንደውም አንቺ እህቱ ሆነሽ ነው ቀለል ያለው እንጂ አስበሽዋል? ግን መዲ ቢኬርፉል እና ወንድ ልጅ ካልማረከ ምን ወንድ ተባለ? እኔ ቆንጆ እንደዚህ አይነት ሰው ግምጁ ብዙ ሰው ይፈጃል። ፍትህ ለእህቶቻችን። ራሳቸውን ካላስከበሩ ማይበባቸው ይፈግልሽ ሰው መሆን በቂ ነው። እሺ በትክክል እታያለሁ እንዴ? ትታይኛለሽ? አዎ። የእሱ ኔትወርክ ነው ጠፋ እኮ። እኔ ጋ ጭራሽ ወጥቷል። ያለ አይታየኝም። እንጃ ጠፋ። ለአንቺ እኔ በስነ ስርዓት ታይሻለሁ። አዎ ትታያለሽ። የአንቺ ኔትወርክ ይሰራል ማለት ነው። አንቺ ደግሞ ለእኔ አትታይኝም። ችግር እኮ ነው። የአንቺ ኔትወርክ ነው ማለት ነው። አንቺ ትታይኛለሽ በደንብ ይሰራል ኔትወርክ። ቀስቲ ምን ነው የወጣው? ያቺኛው ነው የሚመጣ ልሳበው። ፍሮስማ ኧረ እንደው ወይ እኔ ምን ይሻለኛል? ቆይ እስኪ መጣሁ።